ሰላም ጤና ይስጥልኝ የተከበራችሁ ወንድሞች እህቶች እናትና አባቶች በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁንልን። እንኳን ወደ እማማ ዝናሽ በጎ አድራጎት ድርጅት በሰላም መጣችሁ። በየቀኑ ቁጥራቸው ቀላል የማይባሉ የነዳያኑ የአቅመ ደካሞችን እየመገብን እንገኛለን። ከእናንተ የምንቀበለውን ትእዛዛችን እየተቀበልን በጣም በርከት ያሉ ነዳያንን እንመግባለን። በነፍስ ይማር ስም እንደዚሁ ከአደጋ የተረፋችሁበት ቀን መንፈሳዊ በዓላት ስታከብሩ እኛን ብታዙን በየቀኑ በእንደዚህ አይነት መልኩ ምግብ ያዘጋጀን ቆንጆ ጥራቱን የጠበቀ መጠኑም ጥሩ የሆነ ልክ እኛ ለራሳችን ከምንሰራው በላይ አዘጋጅተን ነዳያንን በመተመለከቱት መልኩ መመገብ እንችላለን። በዚህ ስልክ ቁጥር እየደወላችሁ በዋትስአፕ እና በቴሌግራም ማዘዝ ትችላላችሁ። ሰላማችሁ ይብዛልን። ወደ ምገባው እንሄዳለን። እንደምን ዋላችሁ? አሜን። የእግዚአብሔር ስም የተመሰገነ ይሁን። የዛሬ ምገባ በቅዱስ ሩፋኤል ስም መግቡልን ባሉን መሰረት ልንመግብ በዝግጅት ላይ ነን። ለመገቡልን ሰዎች ቅዱስ ሩፋኤል በዕድሜ ጤና ይጠብቁልን፣ ብድራትን ይክፈሉልን። እጅግ አድርገን ለመገባችሁልን ሰዎች እናመሰግናለን። ቀጥታ ወደ ምገባው
ሰላም ጤና ይስጥልኝ የተከበራችሁ ወንድሞች እህቶች እናትና አባቶች በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁንልን። እንኳን ወደ እማማ ዝናሽ በጎ አድራጎት ድርጅት በሰላም መጣችሁ። በየቀኑ ቁጥራቸው ቀላል የማይባሉ የነዳያኑ የአቅመ ደካሞችን እየመገብን እንገኛለን። ከእናንተ የምንቀበለውን ትእዛዛችን እየተቀበልን በጣም በርከት ያሉ ነዳያንን እንመግባለን። በነፍስ ይማር ስም እንደዚሁ ከአደጋ የተረፋችሁበት ቀን መንፈሳዊ በዓላት ስታከብሩ እኛን ብታዙን በየቀኑ በእንደዚህ አይነት መልኩ ምግብ እያዘጋጀን ቆንጆ ጥራቱን የጠበቀ መጠኑም ጥሩ የሆነ ልክ እኛ ለራሳችን ከምንሰራው በላይ አዘጋጅተን ነዳያንን በምትመለከቱት መልኩ መመገብ እንችላለን። በዚህ ስልክ ቁጥር እየደወላችሁ በዋትስአፕ እና በቴሌግራም ማዘዝ ትችላላችሁ። ሰላማችሁ ይብዛልን። ወደ ምገባው እንሄዳለን።